አዲስ 1879 ይህ የአዲስ 1879 የራስጌ ማስታወሻ ነው። ትሑቶች ትሕትናን ያስተምራሉ፣ ደጎች ደግነትን ያሳያሉ፣ ልበቀናዎች የተወደደውን ያደርጋሉ። ንጉሠ ነገሥት ሆኖ ሳለ እንደ አሽከር አገለገላቸው። አምላክ ሆኖ ሳለ እንደ አሽከር ዝቅ ብሎ እግራቸውን አጠባቸው። ደግ ነውና እግሩን ሊያጥቡት እርሱን ዝቅ ብለው እርሱን ከፍ ከፍ ሊያደርጉት ሲገባ እርሱ ግን ዝቅ ብሎ እግራቸውን አጠባቸው። ትሕትናን አስተማራቸው፣ መልካምነትን አሳያቸው። ብዙዎች የእርሱን የክብር ልብስ ለመንካት ተጣድፈዋል፣ ከእርሱ ጋር በአውራጃዎች ተመላልሰዋል። የሚጣፍጥ አንደበቱን ለመስማት ተቻኩለዋል፣ በሰሙትም ጊዜ ደስ ተሰኝተዋል። ብዙዎች ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ሲያድናቸው ተገርመዋል፣ ተደንቀዋል። የተከተሉትና አብዝተው ያመኑትም ድነዋል። የእርሱን ልብስ የነኩም የተመረጡ ናቸው። እርሱ እግራቸውን ያጠበላቸው ዝቅ ብሎ ትሕትናን ያስተማራቸው ግን እንደምን የታደሉ ናቸው! እንደምንስ የተመረጡና የተወደዱ ናቸው! የተቀደሱ እጆች ዳብሰዋቸዋል፣ የተቀደሱ እጆች አጥበዋቸዋልና። ተስማኝ ሀገሬ ተስማኝ ሀገሬ ተስማኝ ሀገሬ ሲከፋኝ ነው መኖሬ ተስማኝ ሀገሬ። የክርስትና እምነት ቅዱሳት መጻሕፍት እንደሚያትቱት እርሱ ዓለምን ይወስናታል እንጂ አትወስነውም። ዘመንን ይገዛል እንጂ በዘመን አይገዛም። ዘመነኞች በዘመን ተወስነው ይነግሣሉ፣ በዓለም ተወስነው ይገዛሉ። እርሱ ግን ገዢዎችን ይገዛል፣ ዘመንንም ይለካል፣ ይገዛል። ዘመን በማይቈጠርለት ንግሥና ለዘለዓለም ይነግሣል። ዓለም ከመፈጠሩ ዘመን ከመቈጠሩ አስቀድሞ ነበረ፣ ዓለምንም ፈጠረ፣ ዓለምንም አሳልፎ ይኖራል። ዓለምን ያሳልፋታል እንጂ አታሳልፈውም። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም እንዳለ እርሱ አያልፍም፣ እንደነበረ እንዳለ ይኖራል። በብሉያትና በሐዲሳት እንደተጻፈው መላእክት ክንፋቸውን እያማቱ የሚያመሰግኑት ቅዱስ 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 እያሉ የሚሰግዱለት፣ እየተፋጠኑ የሚታዘዙለት፣ ቅዱሳን ስለ ስሙ ዓለምን የሚንቁት፣ ስለ ፍቅሩ ጤዛ ልሰው ድንጋይ ተንተርሰው ድምፀ አራዊትን ታግሰው የሚኖሩለት፣ ሰማዕታት ስለ ፍቅሩ ሞትን የሚንቁለት፣ በሞት መካከል እየተመላለሱ ስሙን የሚጠሩለት፣ ክብሩን የሚገልጡለት፣ ነቢያት አስቀድመው የተነበዩለት፣ ስለ ኃያልነቱ ስለ ቅድስናው የተናገሩለት፣ ሐዋርያት በዓለም ዙሪያ የሰበኩለት፣ አምላክ ዝቅ ብሎ የሰውን እግር አጠበ። አምላክ ሆኖ ሳለ ዝቅ ብሎ የሰውን እግር ማጠብ እንደምን ያለ ትሕትና ነው! እንደምን ያለስ መልካምነት ነው! የእርሱን መልካምነት አንደበቶች አይገልጹትም፣ ልቡናዎች አይመረምሩትም። ዕጹብ ድንቅ እያሉ ያመሰግኑታል እንጂ ይላሉ የእምነቱ አባቶች። ይህስ ድንቅ ነው፣ ይህስ ግሩም ነው። እርሱን ማጠብ መታደል ሆኖ ሳለ እርሱ ግን አጥቧቸው ሕግና ሥርዓትን ትሕትናንና ፍቅርን አስተማራቸው። ትሑቶች ትሕትናን እንዲህ ያስተምራሉ፣ መልካምነትን በተግባር ያሳያል። በጌቴሴማኒ በአትክልቱ ቦታ ለእኛ ሲል ጌታችን ባለም ተንገላታ፣ ባለም ተንገላታ።
ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ በሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። የወደዳቸውንና የመረጣቸውንም አከበራቸው። እራትም ሲበሉ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። ወደ ጴጥሮስም መጣ። እርሱም ጌታ ሆይ አንተ የኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔም ማደርገውን አንተ አሁን አታውቅም፣ በኋላ ግን ታስታውሳለህ አለው። ጴጥሮስም የኔን እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩህ ከኔ ጋር ዕድል የለህም ብሎ መለሰለት። ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተም ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁ ንጹሐን አይደላችሁም አለው። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስታውሳላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግሁ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉም ብፁዓን ናችሁ ሲል በመጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 26 ላይ በስፋት ይገልጻል። ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር አጠበ። ዝቅ ብሎም ትሕትናን አስተማራቸው። እርሱ ደቀ መዛሙርቱን እግራቸውን እንዳጠባቸው ሁሉ አበው ዛሬም ድረስ በጸሎተ ሐሙስ ዝቅ ብለው እግር ያጥባሉ። ከጌታቸው የተማሩትን ትሕትና በቀና ልብ ይፈጽማሉ። በውቅያኖስ ላይ የሚረማመደው አምላክ ዝቅ ብሎ እግር አጠበ። በጸሎተ ሐሙስ እኔ እንዳደረግሁ እናንተም አድርጉ ብሎ ታላቅ ትሕትና ያስተማረባት የትሕትና ቀን እየተባለች የምትጠራ ቀን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ኢየሱስ ክርስቶስ እንዳስተማረው ሕግና ሥርዓት እንዳስቀመጠው ሥርዓቱን ትተገብረዋለች። በጸሎተ ሐሙስ ቅዱስ ፓትርያርኩ ጳጳሳትን፣ ጳጳሳት ካህናትን፣ ካህናት ዲያቆናትን፣ ምዕመናንን ዝቅ እያሉ ያጥባሉ። ጌታ እንዳደረገው እነርሱም ትሕትናውን በተግባር ይገልጻሉ። በጸሎተ ሐሙስ መታዘዝ የሚገለጥበት፣ ትሕትና ያለበት፣ አክብሮት የሚታይበት፣ በዝቅታ ውስጥ ከፍታ ያለበት ቀን ነው። በጸሎተ ሐሙስ የጌታ ትሕትና የሚታሰብበት፣ ክርስቲያኖች ትሕትናን የሚማሩበትና የሚያስቡበት ነው። እግር ማጠብ ዝቅ ማለትና መገልገል ነው። ክርስቲያኖች የፈጣሪያቸውንና የአምላካቸውን አርአያነት ይከተሉ ዘንድ ግድ ይላል። እኔ በልጥ ከማለት እርሱ ይበልጥ፣ እኔ ያውቃለሁ ከማለት እርሱ ያውቃል ማለትን መማር፣ ከኛ ሌሎች እንደሚሻሉ ማመን አለብንም። በጸሎተ ሐሙስ ፍጹም ትሕትና የታየበት ነውና የጌታን ትሕትና እንማር። ጌታ ኢየሱስ ክርስቶስ በጸሎተ ሐሙስ አሳልፎ የሚሰጠውን የአስቆሮቱ ይሁዳን እግርም አጥቧል። የእርሱ ትሕትና ወሰን የለውምና የከዳውን አሳልፎ የሚሰጠውን አስቀድሞ አውቆት እያለ እርሱ ግን ተንበርክኮ እግሩን አጠበው። የእርሱ ትሕትናም ዕጹብ ድንቅ ነውና የሚወዱትን ብቻ ሳይሆን የሚከዳውንም አጥቧል። ክርስቲያኖችም ትሕትናን ለሁሉም ያደርጉ ዘንድ
ከኢየሱስ ይማሩ ዘንድ ግድ ይላቸዋል። ጌታ ኢየሱስ ጌትነት፣ መምህርነት፣ ንጉሥነት፣ ማገልገልና ትሕትናን ያስተማረባት ምስጢራዊ ቀን ጸሎተ ሐሙስ ትባላለች። ለዚህ ቀን ላደረሰን አምላክ ክብር ምስጋና ይግባው። አምላክ ሆይ እኛ በደለኞች፣ እኛ ኀጢአተኞች፣ እኛ ጥፋተኞች ብንሆንም ይችን ቀን ሰጥተኸናልና እናመሰግንሃለን። ለትንሣኤው ደግሞ እንዲሁ በሰላም በፍቅር በጤና እንዲያደርሰን እንመኛለን። ቤተሰቦቻችን አሁንም አዲስ 1879 የተለያዩ ታሪኮችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳመረብን ተመልሰን እንመጣለን። አዲስ 1879